ይሄ ቪዲዮ እናንተ ጋር ከደረሰ እመኑኝ ምንም ያጋጣሚ ጉዳይ አይደለም። ይሄ የእግዚአብሔር ፕሮግራም ነው። እግዚአብሔር ምስክሬ ነው። እስከ መጨረሻው ድረስ ፈጽማችሁ ስሙኝ። መጀመሪያ ፎሎ አድርጉ፣ ከዛ ላይክ አድርጉ። ይህን ቪዲዮ ጨርሳችሁ ስሙት። ህይወታችሁ ጥቁር ከነጭ እንደሚለይ ህይወታችሁ ኮምፕሊትሊ ነው ቼንጅ የሚያደርገው የሚለወጠው እና በማስተዋል ስሙኝ። የእውነቴን ነው የምላችሁ። ይህንን እኔ እያወራው ደግሞ እናንተ ለሰዎች ሼር አድርጉ። በህይወታችሁ ውስጥ ሰይጣን በጣም የሚሰራበትን ወይ ኪ ነው የምነግራችሁ። ክርስቲያን ልትሆኑ ትችላላችሁ፣ ክርስቲያን ላትሆኑ ትችላላችሁ። ግን በሁሉም በዓለም ህዝብ ላይ ሰይጣን የሚሰራበትን በጣም ወሳኝ የሆነ መንገድ ነው የምነግራችሁና እባካችሁን በማስተዋል ስሙኝ። ሰይጣን የሚሰራበት መንገድ ምንድን ነው መሰላችሁ? ለምሳሌ መጽሐፍ ቅዱስ ብታነቡ ሰይጣን ምንም ችግር የለበትም። ስብከት ብትሰሙ ሰይጣን ምንም ችግር የለበትም። እምነታችሁን ሊያሳድጉ የሚችሉ መጽሐፍቶችን ብታነቡ ሰይጣን አሁን ምንም አይነት ችግር የለበትም። ከሰዎች ጋር ስለ እግዚአብሔር ቃል ዲስከስ እንድታደርጉ መንፈሳዊ ወሬዎች እንድታወሩ ያንንም እንድትሰሙ ሰይጣን ችግር የለበትም። ስሙኝ። ሰይጣን the only thing የሚጠነቀቀው በጣም በፍራቻ ሰይጣን እናንተ እንዳታደርጉት ወይም እንዳትሆኑት የሚጠነቀቀው ነገር ምንድነው? የምታነቡትን የእግዚአብሔርን ቃል እንዳታስተውሉት፣ የምትሰሙትን ስብከት የምትማሩትን ትምህርት እንዳታስተውሉት፣ ማስተዋል የሚባለው ነገር ላይ እንዳትደርሱ ነው ሰይጣን ስራውን የሚሰራው ማለት ነው። ኦኬ፣ ካስተዋላችሁ ምንድን ነው የሚፈጠረው? ካስተዋላችሁ አክት ማድረግ ነው የምትጀምሩት፣ መኖር ነው የምትጀምሩት። ያን ነገር በህይወታችሁ ተግባራዊ ማድረግ ነው የምትጀምሩት። ስሙኝ፣ መጽሐፍ ቅዱስ ማንበብ ኢትስ ጀስት ኢንፎርሜሽን ነው። ስብከት መስማት ኢትስ ኢንፎርሜሽን ወደ አይምሯችሁ የምታስገቡት ማለት ነው። ማስተዋል ማለት ግን ያ የሰበሰባችሁትን እውቀት ያንን ያገኛችሁትን ኖሌጅ ማለት ነው። ኢንፎርሜሽኑን እንዴት ነው ነገርየው የሚሰራው፣ እንዴት ነው ነገርየው የሚሆነው ብላችሁ ስታጤኑ እሱን ነው ማስተዋል የምንለው። ልክ አንድ ሰው ካስተዋለ ኔክስት ስቴፑ ምንድን ነው የሚሆነው? አክት ማድረግ፣ ነገሩን አፕላይ ማድረግ ነው የሚጀምረው። ለምሳሌ አትስረቅ የሚል ነገር አንብባችኋል። አታመንዝር የሚል ነገር አንብባችኋል። ሰይጣን የምታነቡ ችግር የለበትም። መስረቅ የሚያመጣውን ኮንሲኩዌንስ ስታስቡ፣ መስረቅ የሚያመጣውን ኮንሲኩዌንስ ደግሞ ከአምላክ ጋር ጸብ እንደሆነ ስትረዱ አልሰርቅም ትላላችሁ፣ ወይም አላመነዘርም ትላላችሁ፣ ወይም የኃጢአት ልምምዶቻችሁን ታቆማላችሁ። አክሽን የምንለው ወይም ደግሞ ዊዝደም የምንለው ደረጃ ላይ እንደርሳል። ስለዚህ በኖሌጅ እና በዊዝደም መካከል ያለው ነገር ምንድን ነው? አንደርስታንዲንግ ነው ወይም ማስተዋል ነው። ማስተዋል ከአንድ ሰው ማስተዋል ከተወሰደ በፍጹም ከእውቀት ዘሎ ጥበብ ላይ ሊደርስ አይችልም። ወይም ደግሞ ያነበባችሁትን የእግዚአብሔር ቃል በህይወታችሁ ላይ ልትፈጽሙት አትችሉም። ያ የምትናፍቁት መንፈሳዊ ህይወት፣ ያ የቅድስና ህይወት፣ ያ የጽድቅን ስራ እየሰሩ መኖር፣ ያ እግዚአብሔርን እየመሰሉ መኖር፣ ያ በህይወት በአገልግሎት፣ በትምህርት፣ በቤተሰብ፣ በልጆች ስኬታማ መሆን የምትፈልጉት ነገር የሚሰራው ማስተዋል የሚባለው ነገር ወደ እናንተ ሲመጣና ስታስተውሉ ነው። ስለዚህ ሰይጣን እባካችሁን ንቁ። ሰይጣን እንዳታውቁት የሚፈልገው ነገር ምንድን ነው? እንዳታስተውሉ ነው። ኦኬ፣ ኢቨን ይህንን ቪዲዮ ጀስት ሰማችሁ አይደለ? ሰይጣን ችግር የለበትም እንድትሰሙ። ሰይጣን the only thing የማይፈልገው ነገር ምንድን ነው? ይህንን ቪዲዮ እንዳታስተውሉት ነው። ኦኬ፣ ስለዚህ ደጋግማችሁ ስሙት። ምንድን ነው ማስተዋል የሚለውን ነገር ማለት ነው። እውቀት ማለት ስለሆነ ነገር መረጃ መያዝ ነው። ኖሌጅ ኢትስ ኦል አባውት ኢንፎርሜሽን። ኦኬ፣ ከዛ ከእውቀት ቀጥሎ ያለው ነገር ደግሞ ማስተዋል ነው። ያ የሰማነው ያወቅነው ነገር እንዴት ነው የሚሰራው፣ ነገርየው እንዴት ነው የሚሆነው የሚለውን ነገር ስታስተውሉ ይህን ነገር ማስተዋል እንለዋለን። ስታጤኑት ልክ ያስተዋላችሁ ቀን ወዲያውኑ አፕሊኬሽን አለ ማለት ነው። አፕላይ ማድረግ ትጀምራላችሁ። እሱ ጥበብ ነው። ስለዚህ በህይወታችሁ ጥበበኛ መሆን ትፈልጋላችሁ አይደለ? አስተውሉ። ብዙ አንበባችኋል፣ ብዙ ሰምታችኋል፣ ብዙ ነገር አድርጋችኋል። ይህ ዓመት ዛሬ የዓመቱ የመጀመሪያ ወር ላይ ሆኜ የምነግራችሁ ነገር የማስተዋል ዓመት ይሆንላችሁ። በተለያየ ምክንያት ማስተዋል የራቃችሁ ሰዎች ታነባላችሁ፣ ትጠራላችሁ፣ ግን ማስተዋል የራቃችሁ ሰዎች እንድታስተውሉ አንድን ነገር እስቲ እናድርግ። ሌትስ ፕሬይ። እግዚአብሔር አምላካችንና አባታችን ሆይ በልጅ በጌታ በኢየሱስ ክርስቶስ ስም እንለምናለን። አስተዋይ ሰዎች አድርገን ይህንን ቪዲዮ የሚያዩ ይህንን ቪዲዮ የሚሰሙ ሰዎች ሁሉ እግዚአብሔር አምላክ አስተዋይ ታደርጋቸው ዘንድ በልጅህ በጌታ በኢየሱስ ክርስቶስ ስም እኛ እንለምናለን። በ2018 ዓመት
እና ከዛ በኋላ የሚኖሩ ዘመናቶችን ሁሉ መኖር የምንፈልገው በማስተዋል ነው። ስለዚህ እግዚአብሔር አምላክ አስተዋይ ሰዎች እንድታደርገን የሚያስተውል ልብን እንድትሰጠን በልጅ በኢየሱስ ክርስቶስ ስም ጸለይን። ሰይጣን በህይወታችን ውስጥ የሚሰራበት መንገድ ማስተዋልን ከልባችን ውስጥ መሰወር ነው፣ ማስተዋልን ከልባችን ውስጥ ማጥፋት ነውና እግዚአብሔር አምላክ ሆይ ይህንን የሚያደርገው ጠላትን ጌታ ሆይ እቅድና ስትራቴጂው እናስተውል ዘንድ ደግሞ በስምህ ስራውን ማፍረስ እንችል ዘንድ እንድትረዳን እግዚአብሔር ሆይ እባክን ማስተዋል ትሰጠን ዘንድ በኢየሱስ ክርስቶስ ስም ለመንህ። ደግሞ ይህን በሚሰሙ ሰዎች ሁሉ ላይ የማስተዋል መንፈስ በእያንዳንዳቸው ላይ ይምጣ። ቅዱሱ መንፈስ አስተዋዮች ያድርገን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ይህን ሁሉ ጊዜ እንግዲህ ከሰማችሁ ሁላችሁም በጌታ ፍቅር ነው የምላችሁ። ይህንን ቪዲዮ ሪፖስት አድርጉት። ይህንን ቪዲዮ ለብዙ ሰዎች ሼር አድርጉላቸው።